ሰላም ውድ የትምህርት ሚኒስቴር ተከታታዮች፣ ዛሬ ደግሞ ከባለፈው የቀጠለ ክሊኒካል ላቦራቶሪ ስቱልን የምናወራ ይሆናል። እሱ ባለፈው ስለ ዩሪን ኮሌክሽን አውርተን ነበር አይደል? ዛሬ ደግሞ ስለ ስቱል የምናወራ ይሆናል። ወደ ቪዲዮ ከመግባታችን በፊት ቤተሰብ ያልናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁሉ እንላለን። ቀጥታ ወደ ቪዲዮ። ኦኬ ስቱል የምንለው ምንድነው? ስቱል የምንለው ምንድነው? አንደኛው ዌስት ማቴሪያል ነው። ቤት የሚወጣ from the digestive tract የሚወጣ ዌስት ማቴሪያል ኮንዛል ስቱል ምን ይይዛል? አንዳይጀስት የሆነ ፉድ፣ ባክቴሪያዎችን፣ አንዳንዴ ብለዶችን፣ ፓራሳይቶችን የሚሳሰሉትን ነገር ሊይዝ ይችላል። ሌላም ደግሞ የላይኒንግ የኢንተርናል ላይኒንጎችን ሊይዝ ይችላል ማለት ነው። ስቱል የምንለው ይሄ ነው። አሁን ስቱልን ካወቅን የኛ ስራ ምንድነው? ኮሌክሽን ላይ ማገዝ ራይት። as a nurse ከምንሰራቸው ነገሮች መካከል አንደኛ የሆነው ምንድነው? ኮሌክሽን ኦፍ ስቱል ሳምፕል እንዴት አድርገን ኮሌክት እናደርጋለን የሚለው እሺ በቀላሉ በአጭር ያደርገን ነው የምንሄደው፣ ምክንያቱም it's going to be two parts episode ስፔሲፊካሊ ደግሞ ፕሬዘርቫቲቭስ የሚለው ላይ ማውራት ስላለብን በበለጠ ፓርት 2 ይኖራል ማለት ነው። ኦኬ እንቀጥል። ኮሌክሽን ኦፍ ስቱል ሳምፕል ስንል እነዚህን ስቴፖች እንከተላለን። ኦልዌይስ መርሳት የሌለብን ኤኒ ታይፕ ኦፍ ፕሮሲጀር ላይ ምን ያስፈልገናል? we have to prepare። ፕሪፓሬሽን ላይ ታስታውሱ እንደሆነ ባለፈው ካወራናቸው ነገሮች መካከል ምን ይይዛል ብለናል? ኮንሰንት አይደለ? ሰውየው ያለ ፈቃዱ ማዘዝ እንችላለን እንዴ? አንችልም እዛ ላይ። ስለዚህ ባዮግራፊካል ዳታው፣ የሰውየው ባዮግራፊካል ዳታ፣ ክሊኒካል ዳታው እሱ እንዳለ ምን እናደርጋለን? እንጽፋለን። ኮንሰንት እንጠይቃለን፣ ፈቃድ እንጠይቃለን። ከዛ የሚያስፈልጉን ማቴሪያሎች እንወስዳለን። ከነዚህ ማቴሪያሎች መካከል እሱን ኮኔክት እናደርግበት የምንችለው ያስፈልገናል። ኮንቴነር ራይት፣ ክሊን የሆነ ኮንቴነር ስፓቹላ ያለው ቢኖረው ይመረጣል። እነዚህ መያዝ አለበት። ከዛ በኋላ ምን ያስፈልገዋል ነው ሌላ አንዳንዴ የምንወስዳቸው የስቱል ኮሌክት የምናደርጋቸው ሜትዶች ምንድነው? ፒንወርም ብለን የምንጠራው ከሆርሞንቶች መካከል ምንድነው? ከስቱል ላይ ነው የምናገኘው። ነገር ግን ምን ሊያስፈልገን ይችላል? ስኮስቴፕ ሊያስፈልገን ይችላል። ይሄን ስኮስቴፕ ለምንድነው? ኤነስ አካባቢ ላይ እናጣብቀዋለን። ምን መሰላችሁ ሐሳቡ? ይሄ ፒንወርም የሚባለው ይወጣና ኤነስ አካባቢ ላይ ይላል ይቀመጣል። እሱን ኮሌክት ለማድረግ አብሮ ሊገባ ስለሚችል ማለት ነው። ከምን ጋር? ከስቱሎቻችን ጋር ሊገባ ስለሚችል ኮሌክት ከምናደርግበት አንደኛው እሱ ስለሆነ ምን ያስፈልገናል? ስኮስቴፕ ሊያስፈልገን ይችላል። ከዛ በተጨማሪ ግን ኮሌክሽን ላይ የሚያስፈልጉ ምንድናቸው? ይሄን የሆነ ኮንቴነር ያስፈልገናል ማለት ነው። ኮሌክት እናደርጋለን። ኮሌክት ስናደርግ ኢንስትራክት ማድረግ ያለብን ነገር አለ። ምንድነው? ምን መግባት የለበትም መሰላችሁ? ዩሪን እና ምን መግባት የለበትም? ቶይሌት ፔፐር በጣም ያጋጠመን ነው። ኦኬ ኮንቴነራችን ውስጥ ስፔሻሊ ደግሞ ኢንስትራክት ስናደርጋቸው ፔሸንቶቻችንን ምን ማረጋገጥ አለብን? ሁለት ነገሮች እንዳይኖሩ በተሻለን አቅም ሁለት ነገሮች ላይ ነው። ምክንያቱም የሚያደርገዋል ቴስታችን ላይ ችግር ሊፈጥርብን ስለሚችል ዩሪን ፔፐሮችን እነዚህ ነገሮች ምን ማለት የለብንም? ኮሌክሽን ላይ ማስገባት የለብንም ማለት ነው። አንዴ ኮሌክት አድርገን ከተቀበልናቸው በኋላ ስፓቹላ ባለው ኮንቴነር ምን እናደርገዋለን? ወደሚፈለገው ላቦራቶሪ ትራንስፈር እናደርገዋለን። ትራንስፈር ስናደርግ as in a timely manner መሆን አለበት ማለት ነው። preservatives we are going to talk about preservatives in another episode 6.2 ለን ስፔሲፊካሊ ፕሬዘርቫቲቮችን ብቻ ለብቻቸው የምናወራው ነው ማለት ነው። ይሄ ምን መሰላችሁ አላማ አንዳንዴ የምንወስደው የስቱል ሳምፕል ማለት ነው ምን ያስፈልገዋል? መቆየት ያስፈልገዋል ለሆነ ያክል ጊዜ ኢንታክት ሆኖ ማለት ነው። የራሱን ፎርም ሳይለቅ ኢንታክት ሆኖ መቆየት ካስፈለገው we use preservatives። ቃሉ ምንድን ነው የሚያሳየው? preserve what does that mean? ማስቆየት፣ መጠበቅ አይደለ? ስለዚህ የምንጠብቅበት ሜትድ ፕሪዘርቫቲቭ ብለን እንጠራዋለን። ፎርማሊ ከምንለው ፕሪዘርቫቲቭ ከምንላቸው መካከል አንደኛው ፎርማሊ ብለን የምንጠራው ነው። እያንዳንዱ በደንብ እናወራበታለን። ከዛ ደግሞ ስቶር እናደርገዋለን። ስቶር ስናደርግ ፍሪጅ መግባት ያለበት ከሆነ ፍሪጅ እናስገባዋለን። ለምሳሌ ሁለት ነገር አለ መረዳት ያለባችሁ ማለት ነው። ኦኩልት ብለድ ቴስት የምንሰራ ከሆነ እናወራለን እንደሆነ ኦኩልት ብለድ ቴስት እሱና ፊካል ፋት ቴስት የምንሰራ ከሆነ ሜትዳችን ይለያያል። ለእያንዳንዱ ሳምፕል ስለሚለያይ ማለት ነው። ፊካል ፋት ቴስት ከሆነ ፍሪጅ ውስጥ መቀመጥ አለበት። ኦኬ ኦኩልት ብለድ ቴስት ከሆነ ግን ሩም ቴምፕሬቸር ላይ ነው መቀመጥ ያለበት። ስለዚህ it depends on what the procedure we are taking, the sample we are taking አላማው ማተር ያደርጋል ማለት ነው። ስቶር የምናደርገው based on the specimen, based on our need ነው። ፋይንዲንጎቻችን ምን ይጠይቃሉ፣ ስፔሲመናችን ምን ይጠይቃል የሚለው በማየት ስቶር የምናደርግ ነው ማለት ነው።
ፕሪፔር አድርገን ኮሌክት ካደረግን በኋላ ምን እንሰራለን? ምን ሳምፕሎችን ምን ቴስቶችን እንሰራለን? በሱ ከምናይ ከሆነ አንደኛው ምንድነው እሱ ካልቸር ባለፈው አውርተናል። ማይክሮባዮሎጂ ላይ ደግሞ ይበለጠ ይወራል። እሱ ካልቸር የምንሰራው አብዛኛው ጊዜ ባክቴሪያ ቴስት የምናደርግ ከሆነ የምንፈልግ ከሆነ ለምሳሌ ከባክቴሪያዎች መካከል ኢኮላይ ሳልሞኔላ የምንላቸው ባክቴሪያዎች ማይክሮባዮሎጂ ላይ እያንዳንዶቹ ባክቴሪያዎች ሜዲካሊ ኢምፖርታንት ባክቴሪያ ብለን ከወንድማችን ዮናታን ጋር በበለጠ የምናወራ ይሆናል ማለት ነው። ከነሱ መካከል ካልቸር ለምን ጠቅመናል? ባክቴሪያ ለባክቴሪያ ቼክ ለማድረግ እንጠቀምበታለን ማለት ነው። ከዚህ መካከል ኢኮላይ፣ ሳልሞኔላ ታይፊ እነዚህ የመሳሰሉት ባክቴሪያዎች ይጠቀሳሉ ማለት ነው። when it comes to occult blood test occult ምን መሰላችሁ ሐሳቡ it is microscopic የሆነ blood ፊሲስ ላይ ወይም ፊከል ማተር ላይ ወይም ስቱል ላይ ማለት ነው በአይናችን ላይ ማንችለው ነገር ግን በጣም ጥቂት የሆነ ማይክሮስኮፒክ የሆነ ብሊዲንግን ቼክ ማድረግ ስንፈልግ ይሄ ሊፈጠር የሚችለው ነው ይመስላችሁ አፐር ጂአይ ላይ ወይም ደግሞ ኮለን ላይ ሊሆን ይችላል። ኮለን ካንሰር ሊሆን ይችላል። ምን ይፈጠራል? there's a bleeding ግን ያ ብሊዲንግ ምንድነው? ሲቪር ያለ ሄሞሮይድስ እንደምንለው ወይም ደግሞ አክሽን ብለድ ቬዝል ተቆርጦ እንደምናየው በጣም ሲቪር የሆነ ብሊዲንግ አይደለም የምናየው። ጭራሽ ማይክሮስኮፒክ ነው። ጠብ ስለሚል ማለት ነው። ይሄንን ቴስት ለማድረግ ኮለን ካንሰርን የምንጠረጥር ከሆነ ከምናያቸው ቴስቶች መካከል አንደኛው ቴስት ምንድነው? ኦክልት ብለድ ቴስት ወይም ደግሞ ማይክሮስኮፒክ ከሆነ ብለድ ቴስት እናያለን ማለት ነው። ከዛ ደግሞ ኦቫ ኤንድ ፓራሳይት ኦቫ ማለት ኤግ ነው። ፓራሳይት ደግሞ ከማይክሮ ኦርጋኒዝሞች መካከል ከምንጠቅሰው መካከል አንደኛው ነው። ሄልሚንቶችን ወርሞችን ስናይ ፓራሳይቶችን ስናይ ቴስት እናደርጋለን። ከነዚህ መካከል ጃርዲያን ቼክ ማድረግ እንችላለን። እነዚህን ቴስቶች ቼክ ስናደርግ አይዘር በኤግ ሊሆን ይችላል ወይም ደግሞ አክቹዋል ፓራሳይት ያደገውን ፓራሳይት ልናይ እንችላለን። ኒኮላስ ኦቫ ወይም ደግሞ ፓራሳይት ቴስት ብለን የምንጠራቸውን ቴስት ልናደርግ እንችላለን። የመጨረሻው ደግሞ ፊክል ፋት ቴስት ብለን የምንጠራው ቅድም እንደነገርኳችሁ ፊክል ፋት ቴስት የምንለው ምን መሰላችሁ? let's say for some reason there is a malabsorption of fat chronic pancreatitis ሊሆን ይችላል ወይም ደግሞ celiac disease ሊሆን ይችላል። በሆነ ኮንዲሽን ምን ይፈጠራል? ፋት በተገቢ መጠን አብዞርብ አይደረግም። ስለዚህ what will happen? ኤክስክሪት ይደረጋል ማለት ነው። እሱን ቼክ ለማድረግ ስንፈልግ the test we are going to do is called fecal fat test ብለን እንጠራዋለን ማለት ነው። ከምንሰራቸው ብዙ ቴስቶች መካከል በጥቂቱ እና ስፔሲፊካሊ ደግሞ ኮመን ከምንላቸው ቴስቶች መካከል እነዚህ ጠቅሰንላችኋል። እኔ ጥያቄ ሀሳብ ካላችሁ ኮሜንት ላይ ያሳውቁ። ለመመለስ ቪዲዮ ለመስራት እንሞክራለን። ያው ቤተሰብ ያላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉና እንቀጥላለን ማለት ነው። አሁን ደግሞ አላማችን ምንድነው? we have to interpret it you have got to understand something just because አሁን እንደምንጠቅሳቸው ነገሮች ስላዩ ብቻ it's not a definitive answer it is an indication ሊሆን ይችላል then ማየት እንችላለን። further investigations ያስፈልጋል። እናያቸው እንዴት ኢንተርፕሬት እናደርገዋለን ስንል ኖርማል ስቱል መጀመሪያ ማወቅ አለብን። what do you think ኖርማል ስቱል ምን ይመስላል? ኖርማል ስቱል የሚለው ሶስት ነገሮችን ይዘን እንዳትረሱ it has to be what brown color ማተር ስለሚያደርግ it has to be brown, it has to be soft እና well formed ፒክቸር ላይ እንደምታዩት ነው። ኖርማል ስቱል ስንል ይሄንን ነገር መያዝ አለበት። it has to be well formed, it has to be soft, not too soft watery ከሆነ it's called diarrhea ልክ abnormal ይሆናል። if it's too hard constipation ተፈጥሯል ማለት ነው። ስለዚህ it's not right እሱ ልክ አይደለም። ሶፍት መሆን አለበት። ከዛ ደግሞ ዌል ፎርምድ መሆን አለበት። ይሄንንም ማየት አለብን። ስለዚህ ኖርማል ስቱል ብለን የምንጠራው ሶስት ነገሮችን ይዛል። ሌትስ ሪካፕ እንደገና መልሰን እናወራቸው። ማን አልኩ? ብራውን ኢን ከለር፣ ሶፍት ኢን ቴክስቸር እና ደግሞ ዌል ፎርምድ ኢን ኮንሲስተንሲ መሆን አለበት ማለት ሶስቱ ነገሮች ማለት አለበት መያዝ አለበት። አብኖርማሎችን እንዴ አብኖርማል ከምንላቸው መካከል ብለድ ብናገኝ ቅድም አንድ ነገር ብያችሁ ነበር አይደል? እዚህ ጋር ኦኩልት ብለድ ቴስት ላይ እነዚህን ብለዶች እዚህ ላይ ማየት እንችላለን እንዴ? ላይክ አክቹዋል ብለድ እዚህ ጋር ማየት እንችላለን። አንቺ ቅድም ያልተባለው ኦኩልት አይደለ? ምንድነው? it is በጣም ማይክሮስኮፒክ it's not seen ግን የምናያቸው የብሊዲንግ አይነቶች አሉ። በሁለት ከለር ልናያቸው እንችላለን።
ብራይት ሬድ እና ታሪ ዳርክ ብለድ ፒክቸር ላይ እንደምትመለከቱት ማለት ነው። ሀሳቡ መሰላችሁ ብራይት ሬድ ከሆነ ብለድ ቬዝል ዊክ ተደርጓል። ኦኬ ከዚህ መካከል አንደኛው ምንድነው ሄሞሬጅ ብለን ወይም ደግሞ ኪንታሮት እዛ አካባቢ የሚፈጠር ኪንታሮት ብለን የምንጠራው ሄሞሬጅ ብለን የምንጠራው ምንድነው ስፔሻሊ ብዙ ጊዜ ስኳት አድርገን በምንቀመጥ ወይም ደግሞ በጣም ስትሬን በሚፈጠር ጊዜ ኤነስ አካባቢ የሚገኘው ብለድ ቬዝል ወርክ ሀፐን እንትን ያደርጋል ራሱ ይተጣጠፍና ወደ ውጪ ይወጣል ማለት ነው። ስለዚህ ኤኒ ታይፕ ኦፍ ለምሳሌ ኮንስቲፔትድ የሆነ እንትን ተፈጠረ እንበል እሱን ተፈጠረ ኮንስቲፔትድ ማለት ድርቀት የሆነ ድርቀት ተፈጠረ ከዛ የሚወጣው እሱን ምን እያደረገው ነው የሚወጣው እየነካው ነው የሚወጣው አይደለ እየፋቀው ነው የሚወጣው። ስለዚህ this was a blood vessel actual blood vessel ነበር ሄሞሬጅ የፈጠረው blood vessel ስለሆነ ይህ በሚገረምበት ሰዓት በሚቆረጥበት ሰዓት የሚወጣው ምን አይነት ብለድ ነው ብራይት ሬድ የሆነ ታይፕ ኦፍ ብለድ እናያለን ማለት ነው። ሶ ሄሞሬጅ አንደኛው ይሆናል። ታሪ ወይም ደግሞ ዳርክ የሆነ ታሪ ወይም ደግሞ ዳርክ የሆነ እሱን ካየን ደግሞ ምንድነው የሚያሳየን አፐር ጂአይ ላይ የተፈጠረው ነው። ጂጂንግ ወይ ሊፈጠር አፐር ጂአይ ከላይ እየወረደ ስለመጣ ከብዙ ነገር ጋር ይቀላቀላል ከስቱም ጋር ይቀላቀላል። ስለዚህ ምን ይሆናል ከአብዶሚናል ዌስቶስ ጋር ይቀላቀላል። ስለዚህ it's going to turn ዳርክ ይሆናል ማለት ነው። ኮለን ካንሰር ከዚህ ውስጥ የሚጠቀስ ይሆናል። ሙከስ ደግሞ ሲሆን ምን ሊያሳየን ይችላል መሰላችሁ? ኢሪቴብል ባውል ሲንድሮም ወይ IBS ብለን የምንጠራው ይሄን ብቻ ነው ያልኩኝ አይደለም፣ ግን ይሄንን ሊያሳየን ይችላል። ኢሪቴብል ባውል ሲንድሮም ምንለው መሰላችሁ? ቃሉ እንደሚያሳየን ኢሪቴብል አይደለ አለመመቸት ባውል our own GI tract ማለት ነው። ሲንድሮም ደግሞ ከአንድ በላይ ሲምፕተሞች የተለያዩ ሲምፕተሞች አንድ ላይ ሆነው ማለት ነው። ስለዚህ ኢሪቴብል ባውል ሲንድሮም ሊፈጠር ይችላል። ይሄ ክሮኒክ የሆነ በጣም ኮመን የሆነ ጋስትሮኢንቴስታይናል ፕሮብለም ነው። እሺ በጣም ኃይለኛ ዲስኮምፈርት የሚፈጠርበት ምናምን ነው። ሶ ይሄን ሊያሳየን ይችላል ማለት ነው። ይሄንን ታዲያ as I already said it's not a definitive answer it needs further investigations። ይሄ የምናያቸው ነገሮች ምን ያህል ነው ዴፊኒቲቭ አይደለም። ፋት ሌላ ደግሞ ፋት ምን ነው ቅድም ብያችኋለሁ አይደል? ፊክል ፋት ስለምን ነበር የምንሰራው ወይ አብራችሁ እንደመለሳችሁልኝ ይጠኛል። ፊክል ፋት ቴስት ስለምንሰራው ምንድነው ማል አብዞርፕሽን ኦፍ ምን ካለ ፋት ካለ ራይት። ለምሳሌ ግሪሲ የሎስቱን ከሆነ ማለት ምን ልንጠረጠር እንችላለን? ሲስቲክ ፋይብሮሲስ ወይ ደግሞ ክሮኒክ ፓንክሬታይተስ ሊያሳየን ይችላል ማለት ነው። አይተስ ካለ ሁሉ እንዳተስ ምንድነው የምናወራው? ኢንፍላሜሽን እሺ፣ ብግነት በአማርኛው ብግነት ብለን የምንጠራው ማለት የሚፈጠር ነው። ስለዚህ ክሮኒክ ጊዜው ምንድነው የቆየ ነው። ኦኬ ፓንክሪያስ which is ባይልን ክሬት የሚያደርግልን ምንድነው ኦርጋን ነው ራይት። ስለዚህ ፓንክሪታይተስ ነው ደግሞ ኢንፍላሜሽን ነው ማለት ነው። እነዚህ ሊያሳይ ይችላል። ቅድም እንዳልነው ሲሊያክ ዲዚዝን ሊያሳይ ይችላል እንደበሰለው ማለት ነው። ከዛ ደግሞ ቅድም እንደተጠቀስኩላችሁ ፓራሳይትና ወይም ኦቫው ሊገኝ ይችላል። ፓራሳይት አክቹዋል ፓራሳይቱ ሊታይ ይችላል ወይም ደግሞ ኤጉ ሊታይ ይችላል በስቱል መካከል ማለት ነው። ሶ ኢንተርፕሬት የምናደርጋቸው ይሄ ነው። ይሄንን ካገኘን it could be because of natural parasite ተገኝቷል ወይም ደግሞ ኦቫው ተገኝቷል ብለን እንጠራለን። ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። ብዙ እንደተማራችሁ እርግጠኛ ነኝ። እኔ ሀሳብ አስተያየት ካላችሁ ኮሜንት ቦክሱ ተጠቀሙበት። ቅድም እንደነገርኳችሁ ይሄ 6.1 ነው የሚሆነው። 6.2 ስለ ፕሪዘርቫቲቭስ እና እንደ ነርስ ደግሞ ምን መስራት አለብን እንደው ደግሞ የበለጠ ጊዜ ሰጥተን የምናወራ ይሆናል። እስከዛው ቪዲዮ ድረስ ሰላም።